እኛ አባት በግልጽ ነው የሚነግሩት። ድብብቆሽ የለም፣ ማስመሰል የለም፣ ምን የለም። የሚሰማቸውን ነገር ነው የሚናገሩት። እና መስዋዕትህን ልታቀርብ ነው አሉት። አዎ ላቀርብ ነበር። በላን አናቀርብ መስዋዕታችን አሉት። አይ እኔ ብቻዬን ነው ማቀርበው፣ ከኔ ጋር ማንም ቀርቦ የሆነው ሰው እንዴት አልሞቱም? እንዴት አልሞትክም? እንዴት ጌታ ያልገደለህም አለው። ጌታህ ማን ነው አሉት። የኔ ጌታማ ይመጣል፣ አሁን ታየዋለህ። በጥስጥስ ቁርጥርጥ አድርጎ እንዲያውም ዛሬ ግብር የሚገብረው አንተን ነው፣ አንተን የሚቆራርጥህ አላቸው። ይምጣ እስቲ ና በለው አሉት። እያፏጨ መጣ። የእውነት ዘንዶ እያፏጨ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሉኝ አባት። የሚባለውን ነገር በአካል አዩት። በል በክርስቶስ ስም እዚህ ጠብቀኝ አንተ፣ በል ቀጥል ወሬህን አሉት። ደነገጠና መስቀላቸውን እያየ ከዛ ደነገጠ። ዘንዶ ጥቅልል ብሎ ቁጭ አለ። አንተ እዛው ጠብቀኝ፣ አንተ እሱ ጋር ሁን። እሺ ማን ነው ይሄንን እንድታረግ ያዘዘህ አሉት። ከዛ ተንበርክኮ እያለቀሰ እየተንቀጠቀጠ እኔ ነጋዴ ነበርኩኝ ምናምን ብሎ ወደ ራሱ ተመለሰና እኔ አላውቅም እዚህ እንዴት እንደመጣሁ አለ። መጨረሻ ላይ ብዙ ሳያወራ ማለት ነው። አይ እዚህ እንደመጣህማ ታውቃለህ፣ ለምን እንደመጣህም ታውቃለህ፣ እናትህም አይደለች እዚህ ያመጣችህ አሉት። ይሄ በቀጥታ አዋቂ ምናምን ሆነው ምናምን ሳይሆን እሳቸው ላይ ያለው መንፈስ ነው ማለት እሱ ላይ ያለው መንፈስ የሚነግራቸው። ልክ ዘንዶ እዛ ጋር ተጠቅሎ እንደተቀመጠ እሱ ቀባጥሯል፣ ለፍልፏል። ያን የለፈለፈው ነገር በልባቸው ይዘዋል። ወደ ልቦናው ሲመለስ እሺ ማን አንተ ሲሉት እኔ ማን እንደሆንኩ አላውቅም ሲል ያ መንፈሱ የለፈለፈው ነገር ነገሩት ማለት ነው መልሰው። እና እንዴት አወቁ አባቴ ነብይ ኖት እንዴ ምናምን አላቸው። አይደለም አሁን እኮ ቀባጠርክ ራስህ። እናትህ ማን እንደሆነች ምን እንደተፈጠረ እንዴት ብለህ ወደ ጠንቋይ ቤት እንደሄድክ ሁሉ ነገር ነገርከኝ እኮ ራስህ አሉት። በጣም ይገርማል። ደነገጠ። እኔ አሁን አውርቻለሁ ለፍልፌያለሁ አለ። ቅጽበት ለሰከንድ ያክል ያወራሁም አልመሰለኝም አለ። በቃ ምንም ያህል ሰከንድ የተቋረጠም አልመሰለውም። ግን 30 ደቂቃ ያክል ቁጭ ብለዋል እያዳመጡት። ዘንዶም ተቀምጧል። የዘንዶውን ወደዛ መምጣት ማንም አላየም፣ ማንም አልሰማም። ያቺ ጠንቋይ ሴት ብቻ ከርቀት ትከታተለው ተጠብቀው ነበርና ተጨማሪ ሁለተኛ ሰው አየች። ከዛ ለመንደሩ ሰው በሙሉ ሄዳ ምን ብላ ተናገራለች? አያቱ በመንፈስ መጡ እያናገሩት ነው፣ ዘንዶም ተጠቅሎ ቁጭ ብሏል ብላ ነገረቻቸው። እንዳለ ግልብጥ ብለው መጥተው ከርቀት ይመለከታሉ። ከዛ እኛ አባት ወደ ዋሻቸው ተበልሰው ገቡ። ሂድ ለመንደሩ ሰው የሆነውን የተፈጠረውን ንገራቸው፣ እሱ እዚህ ከኔ ጋር ይቆያል አሉት። አባቴ መንፈሴን ወስደውት ነው ወይስ ከኔ የተሻለ እርሶ ጋር ያለ ኃይል ስላለ ነው ወይስ እንዴት ነው አሁን የሚሆነው? ይሄ ዘንዶ ምንድነው መሆን ያለበት አላቸው። አይመለከትህም አንተ በቃ